ሰላም እንዴት ናችሁ? የተከበራችሁ የዩቲዩብ ቻናል ቤተሰቦች፣ በዚህ ቪዲዮ የኢኮኖሚክስ ሐምሌ ወር ላይ የነበረውን የማውጫ ፈተና ጥያቄዎችን አምረን የምናየው ይሆናል። ጥያቄው እንግዲህ ከ2017 ማውጫ ፈተና የተወሰደ ነው። ቪዲዮን እስከ መጨረሻ እንድትከታተሉ ለጓደኞቻችሁም ሼር እንድታደርጉ በቪዲዮዎች ላይ ኮሜንት እንድትጽፉና ሲጀምሩ ላይክ አድርጋችሁ እንድትጀምሩ እላለሁኝ። የተለያዩ ሀሳብ ካላችሁ በኢሜል ቀጥታ በቴሌግራም ግሩፕ ላይም በዚህም በቪዲዮዎች ኮሜንት ቦክስ ላይም በመጻፍ እንድትሳተፉ እላለሁኝ። የዛሬው ቤዚካሊ የኢኮኖሚክስ ካልኩሌሽን ፓርት ጥያቄው ነው። ኢኮኖሚክስ ማውጫ ፈተና እንዴት ነው በቀላሉ የምንሰራቸው? ካልኩሌሽን ሊሆን ይችላል፣ ሌላ ሎጂካል ፓርቶቹን ወይም ቲዮሬቲካል ፓርቶቹን እንዴት ነው መስራት የምንችለው? ከዚህ ቪዲዮ ጋር አንድ ላይ የተለያዩ ሴክሬቶቹን ሼር አደርጋለሁኝ። ቀጥታ አሁን ወደ ጥያቄ ገባለሁኝ። This question is from 2017 exit exam for economics student in BA degree. So the question is question number 100. Suppose that a researcher estimates a consumption function and obtains the following result, and find the following questions based on the given information. Here we have given that the consumption function, which is C is equals to 20 plus 0.85 YD. And we have given that the sample size, which is 20, sample size or n, which is 20. And also we have standard error values in the parentheses from intercept as well as from slope part. Therefore here from intercept part, standard error from intercept part is given as 3.1. And from slope side, which is x2, which is unknown. And we have also t-statics part or t-static value provided in parentheses as this intercept as well as in a slope form. As intercept form, we have given that here 3.1, and as slope we have unknown, which is x1. So here we are asked to calculate the value of x1 and x2 respectively, this part and this part. So what's the value of this x1 and x2? A 5.18 and 0.13, B 0.13 and 5.18, C 0.22 and 6.45, and D 6.45 and 0.28. So here we are asked to calculate this one. እዚህ ጋር እንግዲህ የተሰጠን ምንድነው? የኮንሰፕሽን ፋንክሽን ተሰጥቶናል። የስታንዳርድ ኢረር ፓርቶቹ ተሰጥቶናል። በስሎፕ እና በኢንተርሰፕት ፓርት፣ በቲ ስታቲክስ ፓርቶቹም በተመሳሳይ ተሰጥተውናል። ሌላ ሳምፕል ሳይዝም ተሰጥቶናል። የተጠየቅነው ደግሞ x1 እና x2 ነው የተጠየቅነው። that means standard error part from slope side x2 ተጠይቀናል። ሌላ ደግሞ t statistics value at intercept part, this part። ይሄን ሁለቱን ነው ካልኩሌት የምናደርገው። ይሄን ስቴፕ ባይ ስቴፕ እንዴት ካልኩሌት እንደምናደርግ በዚህ አጭር ቪዲዮ አሳያችኋለሁ። ቪዲዮን እስከ መጨረሻ ተከታተሉ። ይሄን እንግዲህ ሶልቭ ስናደርግ ከስቴፕ ባይ ስቴፕ ከመጀመሪያው ጀምረን የተሰጠን ፓራሜትር ምንድነው፣ ዘን ከተሰጡን ፓራሜትሮች ደግሞ ምንድን ነው የተጠየቅነው፣ ይሄን ስቴፕ ባይ ስቴፕ ማሳያችሁ ይሆናል። ስለዚህ እዚህ ጋር ወደ ሶሉሽን ሲንገባ we have provided information here። ምንድን ነው የተሰጡን? እንግዲህ የትኛውም አይነት የማቴማቲካል አናሊቲካል ፓርት ሲንሰራ የተሰጡን ፓራሜትሮችን ማወቅ መቻል አለብን። ስለዚህ በመጀመሪያ የተሰጠን ፓራሜትር ምንድነው? we have given that consumption function ተሰጥቶናል። እንግዲህ ይሄ consumption function የተሰጠውን እንደ given ማውጣት መቻል አለብን፣ which is 20 plus 0.85 YD። ስለዚህ ይሄን እንደ given በመጀመሪያ ማወቅ መቻል አለብን፣ ፕላስ ደግሞ ማውጣት መቻል አለብን። ይሄን ካላወጣን እንግዲህ የተሰጠውን ፓራሜትር ካላወቅን ምን እንደምንሰራ አናውቅም ማለት ነው። so we have consumption function which is given። ሌላ የተሰጠን ፓራሜትር ምንድነው? we have sample size ተሰጥቶናል። ምን ያክል ነው? sample size or n is equals to 20 ተሰጥቶናል ማለት ነው። so ይሄም ሌላ የተሰጠን ፓራሜትር ነው። በመቀጠል ደግሞ የተሰጠን ፓራሜትር ምንድነው? ኢንተርሰፕት ሳይድ ያለው ስታንዳርድ ኢረር ተሰጥቶናል። ስንት ነው? 3.1 ነው የተሰጠን። እንግዲህ ይሄ ስታንዳርድ ኢረር በሁለት ሳይድ ነው ያለው፣ from intercept as well as from slope part፣ ከሁለት ፓርት ነው። እዚህ ጋር አሁን የተሰጠን ምንድነው?
ከኢንተርሰፕት ሳይድ ተሰጥቶናል። ምን ያክል ነው የተሰጠን? 3.1 ነው የተሰጠን። ሌላ ደግሞ ስታንዳርድ ኢረር ፍሮም ስሎፕ ሳይድ ካልኩሌት የምናደርገው ማለት ነው። አሁን ካልኩሌት እንድናደርግ የተጠየቅነው ፍሮም ስሎፕ ሳይድ ኢት ኢዝ አናውን። ስለዚህ ይሄ አሁን ካልኩሌት የምናደርገው ይሆናል ማለት ነው። ሌላ የተሰጠን ፓራሜትር ምንድን ነው? ቲ ስታቲስቲክስ ፓርት አለ። ቲ ስታቲስቲክ ፓርት ኦር ቲ ቫሉስ ፕሮቫይድድ ኢን ፓራንቴሲስ። እንግዲህ ይሄ አሁንም እንደ ስታንዳርድ ኢረር ከሁለት ሳይድ ነው ያለው፣ ከስሎፕ እና ከኢንተርሰፕት ሳይድ ነው ያለን። ቲ ስታቲስቲክስ ኦር ቲ ፍሮም ኢንተርሰፕት ሳይድ አልተሰጠንም፣ ከኢንተርሰፕት ሳይድ አልተሰጠንም። ዳት ሚንስ x1 ብለን አሁን ካልኩሌት የምናደርገው ማለት ነው። x1 ብለን ካልኩሌት የምናደርገው ከኢንተርሰፕት አልተሰጠንም። ከስሎፕ ፓርት ደግሞ ተሰጥቶናል። ከስሎፕ ተሰጥቶናል፣ ከኢንተርሰፕት which is x1 የተጠየቅነው ማለት ነው። then the other t from slope part, t from slope which is given 3.86 የተሰጠን ነው ማለት ነው። ይሄን እንግዲህ የተሰጠን ፓራሜትር እንደዚህ ካወጣን በኋላ አሁን ካልኩሌት የምናደርገው ምን እንደሆነ በቀላሉ ካልኩሌት ማድረግ እንችላለን ማለት ነው። ይህ እንደዚህ ከሆነ ቀጣይ ደግሞ ሪሌሽናቸው እንዴት ነው? እነኚህ ቲ ስታቲክ ከስታንዳርድ ኢረር ጋር እንዴት ነው ሪሌት የሚሆኑት? ወይም ሪሌሽንሺፓቸውን እንዴት ነው ዴቨሎፕ ማድረግ ያለብን? ምን አይነት ፎርሙላ ተጠቅመን ነው ዴቨሎፕ ማድረግ ያለብን? የቲ ስታቲስቲክስ እና የስታንዳርድ ኢረር ፕላስ የኮኤፊሽንት ደግሞ ኮኤፊሽንት ኤስቲሜሽን እንዴት ነው ሶስት ፓራሜትሮቹን ሪሌት ማድረግ የምንችለው? ሪሌሽንሺፓቸው ምን አይነት ነው? ቲ ስታቲክስ which is calculated by using the formula coefficient estimate divided by standard error of the coefficient. ስለዚህ ይሄ ነው ኮኤፊሽንት ኤስቲሜት ለስታንዳርድ ኢረር ኦፍ ዘ ኮኤፊሽንት አካፍለን የምናገኘው ቲ ስታቲስቲክስ ቫልዩ ይሆናል ማለት ነው። በዚህ መልክ ሪሌሽንሺፓቸውን ዴቨሎፕ እናደርጋለን። ኦር ይሄ ጀነራል ፎርሙላ ነው ቱ ካልኩሌት ዘ ሪሌሽንሺፕ ቢትዊን ቲ ስታቲስቲክስ ስታንዳርድ ኢረር ኦፍ ዘ ኮኤፊሽንት ኤንድ ኮኤፊሽንት ኦፍ ኤስቲሜት። ይሄ ከሆነ እንግዲህ ስቴፕ 1 ላይ ካልኩሌት የምናደርገው የኤክስ1 ቫልዩ ይሆናል ማለት ነው። የኤክስ1 ቫልዩ ወይም የቲ ስታቲስቲክስ ፎር ዘ ኢንተርሰፕት ብለን የምንጠራው ነው። ቲ ስታቲስቲክስ ፎር ዘ ኢንተርሰፕት። ይሄን እንዴት ነው ካልኩሌት የምናደርገው? ምን አይነት ፎርሙላ ተጠቅመን ነው ካልኩሌት የምናደርገው? ሪሌሽንሺፓቸው እንዴት ነው? ቲ ኢንተርሰፕት ኦር ቲ ስታቲስቲክስ ፎር ዘ ኢንተርሰፕት እንዴት ነው ከስታንዳርድ ኢረር ኦፍ ዘ ኢንተርሰፕት እና ኮኤፊሽንት ኦፍ ዘ ኢንተርሰፕት እንዴት ነው ሪሌት የሚሆነው? ይሄን ሪሌሽንሺፓቸውን ዴቨሎፕ ኦር ማወቅ መቻል አለብን። ሪሌሽንሺፓቸው እንዴት ነው? ስታንዳርድ ኦር ቲ statistics for the intercept is related as intercept coefficient divided by or the ratio of intercept coefficient to standard error of the intercept coefficient or the coefficient intercept value ለስታንዳርድ ኢረር ኦፍ ዘ ኢንተርሰፕት ስናካፍለው የምናገኘው ቁጥር x1 ወይም ቲ ስታቲስቲክስ ኦፍ ኢንተርሰፕት ይሆናል ማለት ነው። እኚህ እንግዲህ ሁለቱም ቁጥሮች ተሰጥቶናል። ኢንተርሰፕት ኮኤፊሽንት ኦፍ ኦር የኢንተርሰፕቱ ኮኤፊሽንት ስንት ነው? 20 ነው የተሰጠን። ይሄን ከየት ነው የምናገኘው? ከኮንሰፕሽን ኢኩዌሽን ነው የምናገኘው። ስለዚህ በኮንሰፕሽን ኢኩዌሽን ኢንተርሰፕት ኮኤፊሽንት 20 ነው የተሰጠን። ስታንዳርድ ኢረር ኦፍ ዘ ኢንተርሰፕት ደግሞ 3.1 ነው የተሰጠን። ስለዚህ 20 ለ3.1 ስናካፍለው የምናገኘው ቁጥር 6.451 ነው የምናገኘው ማለት ነው። ስለዚህ x1 ቫልዩ ወይም ቲ ስታቲስቲክስ value of the parenthesis from this intercept side is or x1 is equals to 6.45 ይሆናል ማለት ነው። ይህ እንደዚህ ከሆነ በስቴፕ 2 ላይ or ቀጣይ ስቴፕ ላይ ካልኩሌት የምናደርገው ምንድነው? ስታንዳርድ ኢረር ፎር ዘ ስሎፕ። አሁን እንግዲህ x1 አግኝተናል፣ x2 ነው ማለት ነው ካልኩሌት የምናደርገው from the slope side። ይሄ እንዴት ነው? አሁንም የራሱ የሆነ ሪሌሽንሺፕ ዴቨሎፕ ማድረግ መቻል አለብን። ወይም ቲ ስሎፕ ከስታንዳርድ ኢረር ጋር የቅድሙ ፎርሙላ ነው የምንጠቀመው ማለት ነው። ቲ ኦፍ ስሎፕ ኢዝ ኢኳልስ ቱ ስሎፕ ኮኤፊሽንት ኦቨር ስታንዳርድ ኢረር ኦፍ ዘ ስሎፕ። ስለዚህ በዚህ ፎርሙላ ውስጥ አስገብተን በቀላሉ x2 ቫልዩ ካልኩሌት እናደርጋለን። therefore t of slope, t statistics of the slope part which is slope coefficient divided by
ስታንዳርድ ኢረር ኦፍ ስሎፕ ብለን ካልኩሌት እናደርጋለን። እንግዲህ እዚህ ጋር ቲ ስሎፕ ተሰጥቶናል፣ ስሎፕ ኮኤፊሽንት ተሰጥቶናል። ያልተሰጠን ምንድነው? ስታንዳርድ ኢረር ኦፍ ዲስ ስሎፕ ነው ያልተሰጠን። ስለዚህ ቲ ስሎፕ 3.86 ነው የተሰጠን፣ ስሎፕ ኮኤፊሽንት ደግሞ 0.85 ነው። ዜን ስታንዳርድ ኢረር ኦፍ ስሎፕ ፓርት which is x2 ብለን የሰየምነው ነው፣ እሱ አናውን ነው ማለት ነው። እዚህ ጋር ካልኩሌት እናደርጋለን። therefore ሪአሬንጅ ስናደርግ ለx2 which is equals to 0.85 divided by 3.86 which is approximately 0.2202 ይሆናል ማለት ነው። therefore this x2 value or this the standard error for the slope is equals to or approximately which is equals to 0.22 ይሆናል ማለት ነው። ይህ እንዲሆን እንግዲህ አሁን ወደ ዋናው ጥያቄና ወደ መጨረሻው አንሰር የምንሄድ ይሆናል። therefore ከዋናው ጥያቄ እንግዲህ በተሰጡን ፓራሜትር መሰረት የx2 እና x1 ቫልዩ ምን ያክል ነው ኦር ስንት ነው የሚል ነው የተጠየቅነው። ስለዚህ x1 ቫልዩ ካልኩሌት አድርገን አግኝተናል፣ x2 ቫልዩም ካልኩሌት አድርገን አግኝተናል። the value of x1 which is approximately equal with 6.45 and the value of x2 which is approximately equals to 0.22 ይሆናል ማለት ነው። so ከተሰጡት አማራጮች ውስጥ ትክክለኛ መልስ የትኛው ነው? ከተሰጡት አማራጮች ውስጥ ትክክለኛ መልስ ይሄን የያዘው ማለት ነው። x1 6.45 እና x2 0.22 የያዘ which is choice D ይሆናል ማለት ነው። or D ምርጫ D ላይ ያለው ትክክለኛ መልስ ይሆናል ማለት ነው። እንግዲህ እስከ መጨረሻ ስለተከታተላችሁ አመሰግናለሁ። እንደዚህ አይነት ተመሳሳይ ቪዲዮዎችን ለማግኘት ከፈለጋችሁ ዩቲዩብ ቻናልን ሰብስክራይብ በማድረግ እንድትቀላቀሉ እላለሁ። አመሰግናለሁ።